ክቡር ፕሬዝዳንት ኢሳያስ አፈወርቂ፣ ክቡር ፕሬዝዳንት ሙላቱ ተሾመ፣ ክቡር የኢፌዴሪ የቀድሞ ፕሬዝዳንት ዶክተር ነጋሶ ጊዳዳ፣ ክቡር የቀድሞ የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ፣ የተከበራችሁ የክልል ርዕሰ መስተዳድሮች፣ ሚኒስትሮች፣ የሃይማኖት አባቶች፣ ዲፕሎማቲክ ኮርስ፣ ዛሬ የኢትዮጵያ ሕዝብ በተለይም የአዲስ አበባና የአካባቢዋ ሕዝብ 24 ሰዓት ቢሰራለት ደማችን ብናፈስለት በምንም ዋጋ ልንከፍል የማንችለውን ፍቅር በተግባር አሳይቶን ሳንሰጠው ሳናገለግለው ሳንሰራለት ያከበረንን ሕዝብ ብዙ መናገር ብፈልግም እንኳ በዚህ ስሜት ውስጥ ሆኜ መናገር ስለማልፈልግ እጅግ የተወደድክና የተከበርክ በኢትዮጵያ ሕዝብ የተናፈክ የሀገር ኤርትራ ፕሬዝዳንት ወደ መድረክ መጥተህ ለሕዝብህ መልእክት እንድታስተላልፍ በታላቅ አክብሮት እጋብዛለሁ። ነገ በዋናው መድረክ ላይ በአማርኛ ንግግር ስለሚያደርጉ ዛሬ አጭር ሰላምታ በትግርኛ ያደርጋሉ። መጀመሪያ ፕሬዚዳንት ሙላቱ ብዙሕ ኣብ ሓፂር ግዜ ብዙሕ ተዛሪብና ናይ ብሓቂ ኣብ ልብና ዘሎ ስምዒት ክንገልጽ ኣይንኽእልን ኢና። ተዳልዩ ዝመፀ ክዛረብ ድኽእል ክዛረብ ይኽእል። ኣነ ግን ኣብ ቅድሚኹም ኮይነ ዝስምዓኒ ናይ ብሓቂ ውሽጠይ ኣብ ልበይ ዘሎ ስምዒት ክገልጽ ከቢድ ነገር እዩ ንዓይ። እዚ ዝኸይድ ዘሎ መስርሕ እየ ዝብሎ ኣነ ታሪክ ይስራሕ ኣሎ ታሪክ ይስራሕ ኣሎ። ዝኾነ ሰብ ጽባሕ ሰዓት ምስ ሓለፈ ምናልባት ክገልጾ ይኽእል ይኸውን። ግን ናይ ህዝቢ ኤርትራ ፍቕሪ ናይ ህዝቢ ኤርትራ ድልየት ዶክተር አብይ ምስ መፀ ዕድል ስለ ዝሃበና ኣብ ቅድሚ ዓለም ስምዒቱ ክገልጽ ስለ ዝኸኣለ ህዝቢ ኤርትራ ንኹሉ ክንዛረቦ ንኽእል ንኹሉ ክንገልጾ ንኽእል ነገር ህዝቢ ገሊጽዎ እዩ። ንሕና ድሕሪ ህዝቢ ኢና ልዕሊኡ ክንገልጽ እውን ኣይንኽእልን። እዚ ከዓ ሓበን ንዓና ሓበን ንህዝቢ ኤርትራ ሓበን ንህዝቢ ኢትዮጵያ ኩርዓት ንህዝቢ ኢትዮጵያ ስለ ዝኾነ ካብዚ ዝዓቢ ፀጋ የለን። ነቶም ዝሓለፉ ነዚ ከይረኣዩ ዝኸዱ ነዚ ከይረኣዩ ከይዶም ኢልና ንጣዓሰሉ ንሕና ግን ዕድለኛታት ኢና ዝረአና። እዚ ከይድ ዘሎ መስርሕ ከዓ ሸቶታቱ ክወቅዕ ኣብ ድብፃዕ ክንበፅሕ ከም ድጉየ ክንጎይ ህዝቢ ኤርትራን ህዝቢ ኢትዮጵያን ክልተ ህዝቢ ይብሉ ዝዛረብ ድሕሪ ሕጂ ነቲ ሓቂ ዘይፍልጥ ጥራይ ክልተና ከም ሓደ ህዝቢ ነዘርና ከም ንጓዓልታ የርኢና። ሕጂ ኣብ ዶክተር አብይ ኣብዚ የድልየኒ ሽግር ኣቲድኒ ክገልጽ ኣይክእልን እየ ስምዒተይ። ካብዚ ንላዕሊ የቐንየልና ኣቀባባል ናይ ብሓቂ ጀንዊን ናይ ልቢ ስምዒት ትገልጽ ስለ ዝኾነ ካብዚ ካብ ምስጋና ንላዕሊ ንህዝቢ ኢትዮጵያ ንህዝቢ ኣዲስ ኣበባን ከባቢኣን ጽባሕ ድሕሪ ጽባሕ ህዝቢ ኤርትራን ህዝቢ ኢትዮጵያን ከዓ ናይ ብሓቂ ንዓለም ኣለና ናብዚ ንኸይድ ኣለና ኢሎም ክገልጹ ዘለና እምነት ልዑል ስለ ዝኾነ ደስታና ንሎሚ ንጽባሕ እንድሕሪ ጽባሕ ሙሉእ ዘይጉድል እዩ። ደስ ይበልኩም፣ ደስ ይበለና። ሀሳቡ ጠቅለል ብሎ ሲገለጽ የዛሬ ቀን ታሪካዊ ቀን ነው፣ የደስታ ቀን ነው።
የኢትዮጵያ ህዝብና የኤርትራ ህዝብ ከዚህ በኋላ ሁለት ህዝቦች ናቸው ቢሎ የሚናገር ሰው ካለ ሞኝ ነው። ወደፊት አብረን ወደፊት እንራመዳለን። ይሄን ሳያዩ ያለፉ ሰዎች በጣም ያሳዝናል። ግን ወደፊት ሁለቱንም ህዝቦች እንክሳለን፣ በፍቅር በአንድነት ወደፊት እንራመዳለን ነው የሚለው። ጠቅለል ሲል ላደረጋችሁልኝ አቀባበልም በጣም አመሰግናለሁ ብለዋል ክቡር ፕሬዝዳንት አይተ ኢሳያስ አፈወርቂ። Ladies and gentlemen, for the ambassadors, His Excellency President Isaias Afwerki said he first expressed the happiness that he felt on behalf of his delegation and the people of Eritrea that the reception here at Addis Ababa was wonderful. The people of Addis Ababa, the people of Ethiopia, the Prime Minister and his government as well. Mr. President also said that the past is the past, although regrettable. We have to work together now to make up the time that we have lost in the past. The future is much more brighter. People of Ethiopia are one people, two countries, but our future together is much more brighter. So let's work together. This is a happy moment. This is a historic moment. Congratulations. Thank you very much. حجي بار أجايشنا نوحت وعزوم سلازمته دخامون سلازلو ناي مساح انقدوت كقتليو بروخ معدي نبل تأنقدوتا تجيبنا نكو عد حمد أخوم بروخ معلتي